ሰላምና ጤና በያላችሁበት ይሁን። ውድና የተከበራችሁ የኢትዮ ማርኬት ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛም። ዛሬም እንደተለመደው መረጃዎችን ወደ እናንተ ለማድረስ መጥቻለሁ። ዛሬ ወደ እናንተ የማደርሰው መረጃ እንግዲህ ባለፈው እንደገለጽኩላችሁ ለሽያጭ የወጡ ማሽኖች እኛ ጋር ይገኛሉ ብያችሁ ነበረ። ዛሬ እነሱን ወደ እናንተ አደርሳለሁ። ከማሽን በተጨማሪም የነዳጅ ማደያዎች ለሽያጭ ወጡ ነዳጅ ማደያዎችም አሉ። እነሱንም ወደ እናንተ ነው የማደርሰው። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እያደረጋችሁ መረጃውን እንድትከታተሉ በአክብሮት ጋብዛለሁ። ምን እንሸጥላችሁ፣ ምን እናጋዛችሁ፣ መሸጥ የምትፈልጉት መኪና ካለ መግዛትም የምትፈልጉት ካለም በ0914 21 62 10 ብትደውሉልን እናቀርብላችኋለን፣ እንሸጥላችኋለን። ሐሳብና አስተያየታችሁን ኮሜንት ላይ ጻፉልን። በየሰዓቱ ለሽያጭ ወጡ መኪኖችን ለመመልከት ኢትዮ ማርኬት የቴሌግራም ቻናላችንን ይቀላቀሉ። ወደ ዛሬው መረጃ ይሳልፍ። እንግዲህ በሀገራችን በአሁኑ ሰዓት ትርፋማ የቢዝነስ አማራጭ ትርፋማ አዋጭ ቢዝነስ ሆኖ የምናገኘው የኦክሲጅን ፕላንት ፋብሪካ ነው። ይህ በምስሉ ላይ የምታዩት የኦክሲጅን ማሽን ነው። እንግዲህ ሀገራችን ውስጥ ከኮሮና ቫይረስ ወደዚህ ኦክሲጅን በስፋት መጠቀም ተጀምሯል። በፊትም አለ፣ ነገር ግን ከኮሮና ቫይረስ ወደዚህ በርካታ ማሽኖች ተተክለዋል። የኦክሲጅን ፍጆታ በመጨመሩ ጤናው ዘርፍ ላይ እንግዲህ ለሆስፒታሎች እንዲሁም ደግሞ ለታማሚዎች በሆስፒታል ያው ለታማሚዎች ነው የሚቀርበው የኦክሲጅን አየር፣ እንዲሁም ደግሞ ለኮንስትራክሽንም ለተለያዩ አገልግሎቶች ይውላልና ኦክሲጅን እጅግ አስፈላጊ ነው። በሀገራችን እንግዲህ ተጠቃሚውም እየተበራከተ በመምጣቱ ይህ ፕላንት እጅግ አትራፊና አዋጭ ነው። እነዚህ ማሽኖች መግዛት የምትፈልጉ እኛ ጋር በርካታ ማሽኖች ይኖራሉ። ስለዚህ የባንክ ዕዳ ያለባቸው እንዲሁም በካሽ የሚሸጡ አገልግሎት ላይ ያሉ የኦክሲጅን ማሽን ፕላንቶች ይገኛሉ። እነዚህ ማሽኖች አንዴ ሰርቪስ ተደርገው ረጅም ጊዜ መስራት የሚችሉ ከመብራት እና ከሰራተኛ ደሞዝ ውጪ ብዙ ወጪ የማይጠይቁ እጅግ አትራፊ ቆንጆ የቢዝነስ ዘርፍ ነውና እነዚህ ኦክሲጅን ፕላንቶች እኛ ጋር ማግኘት ትችላላችሁ። መግዛት የምትፈልጉ ደውሉልን፣ ሙሉ መረጃን ልንሰጣችሁ እንችላለን ማለት ነው። ወደሚቀጥለው መረጃ ይሳልፍ። በአስቸኳይ ለሽያጭ የቀረበ የነዳጅ ማደያ ይዤላችሁ መጥቻለሁ። 3500 ካሬ ጠቅላላ ስፋት የሆነ ነዳጅ ማደያው በ3000 ካሬ ሜትር ላይ ያረፈ ነው። ጂ+6 ህንፃ ያለው፣ ጂ+2 የሰራተኞች ቢሮ ያለው፣ 10 ታንከር 10 መቅጃም ላባጆና የመሳሰሉትን ያሟላ ነው። የባንክና የቢዝነስ ቢሮዎችንም ያለው ነው። የመሸጫ ዋጋ 850 ሚሊዮን ብር ይባላል። ቀርባችሁ መደራደር ትችላላችሁ ተብሏል። ከዚሁ ጋር ተያይዞም አንድ ለሽያጭ ወጣ ህንፃን ወደ እናንተ ላድርስ። በአስቸኳይ ለሽያጭ ወጣ ህንፃ ነው። ይህ ህንፃ 500 ካሬ ሜትር የሆነ 400 ካሬ ላይ የተገነባ ህንፃ ነው። ይህ ህንፃ የወር ገቢ 3 ሚሊዮን ብር ያለው፣ የባንክ ብድር 70 ሚሊዮን አለበት። ለእጃቸው 480 ሚሊዮን ብር ይፈልጋሉ። ጠቅላላ ዋጋ 550 ሚሊዮን ብር ነው። ጂ+10 የሆነ ኮሜርሻል ቤዝመንትና ሊፍት አለው። አድራሻ በመሃል 4 ኪሎ ይገኛል። ሆቴልና የተለያዩ ንግድ አገልግሎቶች እየሰጠ የሚገኝ ህንፃ ነው። እነዚህ ንብረቶች ከደውላችሁ እናቀርብላችኋለን። 0914 21 62 10 ብትደውሉ ሙሉ መረጃውን እንሰጣችኋለን። በተመሳሳይ መልኩም እናንተም መሸጥ የምትፈልጉት መግዛት የምትፈልጉት ካለ ብትጠቁሙን በአስቸኳይ እናቀርብላችኋለን። እንዲሁም ደግሞ መሸጥ የምትፈልጉትም ካለ እንሸጥላችኋለን። ሐሳብና አስተያየታችሁን ኮሜንት ላይ ጻፉልኝ። ስለነበረን ጊዜ አመሰግናለሁ። መልካም ጊዜ ይሁንላችሁ።